ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ በጉጉት የምትጠብቁትን እጅግ የብዙዎቻችሁ ፍላጎት የሆነውን አዲሱን በሀገራችን ኢትዮጵያ በተለይ ለድርጅትና ለትላልቅ ሆቴሎች በብዛት የምንጠቀመውን የሥራ ተሽከርካሪ ቶዮታ ኮስተር አሁናዊ ዋጋው ስንት ነው? በኢትዮጵያ ገበያ ላይስ ምን ያክል እየተሸጠ ነው የሚለውን ሙሉ ዝርዝር እንደሰራላችሁ ከሰሞኑ እጅግ ብዙዎቻችሁ እየጠየቃችሁኝ ነው። እኔም እንግዲህ በዛሬው ፕሮግራሜ ከዋጋው በተጨማሪም አጠቃላይ ስለ ተሽከርካሪው ሞተር እንዲሁም ባህሪያት በዚህ ቪዲዮ ወደ እናንተ የማደርስ ነው የሚሆነው። እንደምታስታውሱት የዛሬ 2 ወር አካባቢ ይህንን ተሽከርካሪ የዋጋ ዝርዝር ወደ እናንተ ያደረስኩ ሲሆን ለመሆኑ አሁን ላይ ዛሬ ግንቦት 28 ቀን 2018 ከምን ደርሷል የሚሉትን ሙሉ ዝርዝር ይዘናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በቅድሚያ እጅግ በጣም ወሳኝ የሆነን መረጃ እንደየሁል ጊዜው ላደርሳችሁ። በስክሪኑ ላይ የምትመለከቱት እንግዲህ በተለያዩ ሶሻል ሚዲያዎች ላይ በተለይ ቲክታክ እና ፌስቡክ ላይ ቶዮታ ኮስተርን በ2,800,000 ብር የቅድመ ክፍያ የባንክ አማራጭ እየሰጠን ነው እያሉ ብዙዎችን ከ100 እስከ 150,000 ብር ቀብድ እያስገቡ ከባድ መጭበርበር እየተፈጸመ ስላለ ከፍተኛ ጥንቃቄ አድርጉ። በፍጹም ይህ ተሽከርካሪ በዚህ አይነት ዋጋ ለገበያ ሊቀርብ አይችልም በምንም አይነት ሁኔታ። ስለዚህ እንደሌሎቹ እናንተም ከመጭበርበር ራሳችሁን ታደጉ ለማለት ያክል ወዳለሁ። ይህ ብቻ አይደለም፣ በሃይሮፍም በሌሎች ተሽከርካሪዎችም ስላለ እንዲሁ መረጃዎችን በሰራው ሰዓት ለናንተ ለጥንቃቄ ያክል በዚህ ቪዲዮ እንደዚህ እንዳደረስኩት በሌሎችም አደርሳለሁ። እንግዲህ ይህ ቶዮታ ኮስተር አሁናዊ ዋጋው ስንት ነው የሚለውን ወደ እናንተ ከማድረሴ በፊት ስለ ተሽከርካሪው የሞተር ባህሪያት በማስቀደም ልጀምር። እንግዲህ ቶዮታ ኮስተር ሚኒባስ በዓለም ዙሪያ እጅግ በጣም አስተማማኝነቱ የተረጋገጠ መኪና ነው። ከ24 ሰው እስከ 29 ሰዎች ያለምንም ማጨናነቅ ይይዛል። ነገር ግን ከዚያ በላይም የመያዝ አቅም ያለው ተሽከርካሪ ነው። ይህ ተሽከርካሪ ረዥም ጣሪያ ያለው ሲሆን ተሳፋሪዎቹን በቀላሉ ቆመው እንዲንቀሳቀሱም የሚያደርግ ተሽከርካሪ ነው። መስኮቶቹም ሰፊና ለተሳፋሪ እጅግ በጣም ምቹ የሚባሉ ናቸው። እነዚህ ተሽከርካሪዎች ለእያንዳንዱ ሰው መቀመጫ የአየር ማቀዝቀዣ ኮንዲሽነር የተገጠመላቸው እጅግ በጣም ምርጥ የሆኑ የ2025 ሞዴል ተሽከርካሪዎች ናቸው። የነዚህ ተሽከርካሪዎችን ሞተር ስንመለከት 1HZ ሞተር ባለ 4.2 ሊትር 6 ሲሊንደር ሲሆን እነዚህ ተሽከርካሪዎች የተፈጥሮ አየር ማስገቢያ ያላቸው ሞተራቸው እጅግ በጣም ጠንካራ የሚባል ነው። እነዚህ ተሽከርካሪዎች የኤሌክትሮኒክስ የማይበዛባቸውና በማንኛውም መካኒካል ሁኔታ በቀላሉ የሚገጠም በመሆኑ በሀገራችን እጅግ በጣም ተመራጭ ነው። በነገራችን ላይ በተለያዩ አይነት የሞተር አማራጮችም ይቀርባሉ። ያ ማለት በ1HD ወይንም በ4.2 ሊትር ቱርቦ ቻርጅም ለገበያ የሚቀርቡ አሉ። ባለ 6 ሲሊንደር ሆኖ ማለት ነው። እነዚህ አዳዲስ ሞዴሎቹ ከነዛኛዎቹ ሞዴል የሚለየው ቱርቦ የተገጠመላቸው ሲሆን ፍጥነታቸው እጅግ በጣም ልዩነት ይኖረዋል። ያ ማለት ፍጥነት ብቻ ሳይሆን ከመጀመሪያው ከኖርማሉ የነዚህኞቹ ቱርቦ ያላቸው የነዳጅ ፍጆታም እጅግ በጣም ተስማሚና ነዳጅ ቆጣቢ ናቸው። አሁን ደግሞ ስለ አሁናዊ ዋጋቸው መረጃ ላደርሳችሁና ሌሎች የተሽከርካሪያትን ባህሪዎች በማስከተል አደርሳለሁ። እነዚህ ተሽከርካሪዎች ታስታውሱ እንደሆነ ከ2 ወር በፊት አካባቢ መረጃውን ሳደርሳችሁ ከ21 ሚሊዮን ብር ጀምሮ በተለያዩ የመሸጫ ቦታዎች ላይ እንደነበሩ መረጃ ያደረስኩ ቢሆንም አሁን ላይ ካለው የመኪና ገበያ መቀዛቀዝ ጋር ተያይዞ ከቦታ ቦታ ልዩነት ቢኖራቸውም ከ19 ሚሊዮን ብር ጀምሮ ለገበያ መቅረባቸውን
በዚህ ሰዓት ተመልክተናል ማለት ነው። ይህ መረጃ የግንቦት 28 ቀን 2018 መሆኑን ልትገነዘቡ ይገባል። ሌላው እነዚህ ተሽከርካሪዎች በብዛት እንግዲህ ሞተርም ሆነ ቻንሲያቸው ለረጅም ዓመታት ያለምንም እንከን የመስራት አቅም ያላቸው ተሽከርካሪዎች ናቸው። ማለትም ሞተራቸውም ምንም አይነት የሞተር ሰርቪስ ሳይፈልግ እጅግ ለብዙ ጊዜያት ለብዙ ዓመታት ቻንሲም ደግሞ ምንም አይነት ጥመትም ሆነ መሰንጠቅ ሳይደረግ ለብዙ ጊዜያት መቆየት የሚችሉ ተሽከርካሪዎች ናቸው። ከሌሎች ተመሳሳይ የቻይና ወይም የኮሪያ ሚኒባሶች አንጻር ዋጋቸው እጅግ በጣም ውድ ነው። ማለትም ኮሪያም እንዲሁም ደግሞ በሌሎች አካባቢዎች የዚህን መሰል ተሽከርካሪ ምርት ለገበያ ይቀርባሉ። ነገር ግን ልዩነታቸው የዋጋው ደረጃ ከነዛኞቹ የነዚህ እጅግ በጣም ሰፊ ነው። ስለ ተሽከርካሪዎቹ ደህንነት ስንመለከት በአሮጌዎቹ ሞዴሎች ላይ የኤርባግ ወይንም የኤቢኤስ ብሬክ ሲስተም እጥረት ነበረባቸው። በአዲሶቹ ላይ ግን እጅግ በጣም ተሻሽለው እየመጡ ይገኛሉ። በአጠቃላይ ቶዮታ ኮስተር ለትራንስፖርት ንግድ ሥራ የተፈጠረ ውጤታማነቱን ያስመሰከረ መኪና ነው። በተለይ 1HZ ሞተር ባለቤት የሆኑ ሞዴሎች ለሀገራችን መንገዶች እጅግ በጣም ተስማሚዎች ናቸው። ስለ ቶዮታ ኮስተር የነበረን እንግዲህ የዛሬው መረጃችን ይህንን ይመስላል። ለመሆኑ ይህንን ተሽከርካሪ ስንቶቻችሁ ትወዱታላችሁ? ሐሳብ አስተያየታችሁን በኮሜንት አሳውቁን። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የቶዮታ ኮስተር አሁናዊ ዋጋ ማለትም የግንቦት 28 ቀን 2018 ከተለያዩ የመሸጫ ቦታዎች ላይ ያለውን መረጃ ተከታትለን ነው እንግዲህ ወደ እናንተ ይዘንላችሁ የቀረብ ነው። ከሰሞኑ የብዙዎቻቸው ጥያቄ የሆኑ እጅግ በርካታ ተሽከርካሪዎች አሉ። የነሱን ተሽከርካሪዎች ዋጋ እንግዲህ በቀጣይ የምሰራላችሁ ይሆናል። በተለይ አይሱዙ እንዲሁም ኤፍኤስአር የህዝብ መኪና በአይሱዙ የሱን የምሰራላችሁ ይሆናል ለማለት ያክል ወዳለሁ። በቅርቡ እንግዲህ እንደገለጽኩላችሁ እጅግ በርካታ ቁጥር ያላቸው የአይሱዙ ተሽከርካሪዎች ጅቡቲ ላይ ገብተው እየቆሙ አሉ። ያ ማለት በቅርቡ በዚህ ሳምንት ወይንም በዚህ 15 ቀን ውስጥ ወደ ሀገራችን ኢትዮጵያ የመኪና ገበያ እንደሚቀላቀሉ መረጃዎች ደርሰውኛል። ምክንያቱም ከ4 ወር በፊት መንግስት እንዳይገቡ አግዷቸው የነበረ ቢሆንም አሁን ላይ ካኪ ሞተርስ ተነጋግሮ እንግዲህ ወደ በዚህ በ15 ቀን ውስጥ እንደሚገቡ መረጃውን አድርሶኛል። እኔም እንደገቡ በፍጹም ሰዓት ጊዜ ሳላባክን በቀጥታ የምሰራላችሁ ነው የሚሆነው። ዛሬ እንግዲህ ያስኩላችሁ እጅግ በጣም ተወዳጅ የሆኑትን የስራ ሚኒባስ የኮስተርን መረጃ ነው። ይህንን ቪዲዮ ሁላችሁም እንግዲህ ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት በየዕለቱ የሚለቀቀው መረጃ እንዲያመልጣችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።